ለንደን ከተማ እምብርት ላይ በሚገኘው በዊንዘር ቤተ መንግሥት ውስጥ ለዓመታት የተቀበረ አንድ ትልቅ የኢትዮጵያዊ ምስጢር አለ። ይህ ታሪክ ስለ ጦርነት ብቻ አይደለም፤ ስለ ፍቅር፣ ስለ ክህደትና በባዕድ አገር በብቸኝነት ስለጠፋ አንድ የንጉሥ ልጅ ነው። በአውሮፓውያን የአቢሲኒያው ልዑል ተብሎ የሚጠራው፣ ነገር ግን እኛ የመቅደላው አንበሳ የምንለው የልዑል ዓለማየሁ ቴዎድሮስ እውነተኛ ታሪክ። ይህንን ታሪክ እያንዳንዱ ኢትዮጵያዊ ሊያውቀውና ሊሰማው ይገባል። ታሪኩ የሚጀምረው በ1868 ዓመተ ምህረት ነው። ታላቁ ንጉሥ አጼ ቴዎድሮስ የእንግሊዝን ሰራዊት መቅደላ አምባ ላይ ተጋፈጡ። ንጉሡ ለእንግሊዞች እጃቸውን ከመስጠት ይልቅ የራሳቸውን ሕይወት ማጥፋትን መረጡ። ነገር ግን ከጀርባ አንድ ያላደገ ፍሬ ትተው አልፈው ነበር። ገና የ7 ዓመት ሕፃን የነበረው ልዑል ዓለማየሁ ቴዎድሮስና እናቱ እቴጌ ጥሩ ወርቅ የእንግሊዝ ጦር መቅደላን ሲበዘብዝ የወርቅ ዘውዶችንና ቅዱሳን መጻሕፍትን ብቻ አልነበረም የወሰደው፣ ይህንን ሕፃን ልዑልም ጭምር እንጂ። ጉዞ ወደ እንግሊዝ ተጀመረ። ነገር ግን ገና ጉዞ ሳይጠናቀቅ ልዑል ብቸኛ መጠጊያውን እናቱን እቴጌ ጥሩ ወርቅን በሞት አጣ። ሕፃኑ ዓለማየሁ በባህር ላይ ሙሉ በሙሉ ብቸኛ ሆነ። ለንደን ሲደርስ የታዋቂዋ ንግሥት ቪክቶሪያ ልዩ ትኩረትን ሳበ። ንግሥቲቱ በልዑሉ ውበት፣ ጨዋነትና ጥልቅ ሐዘን ልቧ ተነካ። የራሷን ልጅ ያህል እንክብካቤ ታደርግለት ነበር። በእንግሊዝ ምርጥ የሚባሉ ትምህርት ቤቶች ገባ። ነገር ግን በውስጡ አንድ ትልቅ ክፍተት ነበረ። ዓለማየሁ በለንደን የቅንጦት ሕይወት ቢኖርም ልቡ ግን መቅደላ አምባ ላይ ነበር። የኢትዮጵያን ፀሐይ፣ የወገኖቹን ፍቅርና የአባቱን የአጼ ቴዎድሮስን ገናናነት መቼም አልረሳም። የእንግሊዝ ቅዝቃዜና ባህል በፍጹም አልተስማማውም። ሁልጊዜም ወደ ሀገሩ ለመመለስ ይመኝ ነበር። ነገር ግን እንግሊዞች የቴዎድሮስ ልጅ ወደ ሀገሩ ከተመለሰ አመጽ ያስነሳል በሚል ፍርሃት ፈጽሞ ሊለቁት አልፈለጉም። ልዑሉ በናፍቆትና በበሽታ እየተዳከመ መጣ። በመጨረሻም በተወለደ በ19 ዓመቱ በጥቅምት ወር 1897 ዓመተ ምህረት በባዕድ አገር ሕይወቱ አለፈ። ንግሥት ቪክቶሪያ በልዑሉ ሞት እጅግ አዝና በግል ማስታወሻዋ ላይ በጣም አዝኛለሁ፣ በባዕድ አገር ብቻውን ቀረ ስትል ጽፋለች። አስከሬኑም በዊንዘር ቤተ መንግሥት በሚገኘው የቅዱስ ጊዮርጊስ ጸሎት ቤት ተቀበረ። እስከ ዛሬ ድረስ የኢትዮጵያ መንግሥትና በርካታ ኢትዮጵያውያን የልዑል ዓለማየሁ አጥንት ወደ ትውልድ አገሩ እንዲመለስ ጥረት እያደረጉ ነው። እሱ የኢትዮጵያን ጽናት፣ የናፍቆትና የክብር ምልክት ነው። ይህንን ታሪክ ስትሰሙ ምን ተሰማችሁ? ልዑል ዓለማየሁ ወደ አገሩ መመለስ አለበት ብላችሁ ታምናላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ቪዲዮውን ላይክ እና ሼር በማድረግ ለሌሎች ኢትዮጵያውያንም አጋሩ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ